ትጠየቃለህ መሰለክ ዋየር ለማድረግ ስዊፍት ኮድ ትጠየቃለህ፣ ካንትሪ ኮድ ትጠየቃለህ። የባንኩ ያ ሳይገባ ለእናንተ ባንክ ብቻ ቁጥር ነው የሰጣችሁ። ያንን ነገር ሳያስገባ እንዴት ነው ትራንስፈር የሚያደርገው? ቁጥር ነው የሰጣችሁ የዛን ቀን ራሱ። አሁን ደግሞ በቴሌግራም በኩል በመጡ መረጃዎች ኤርሚያስ እና ቆይ አንዴ ልጨርስ። በቴሌግራም ሰዎች በሚልኩልኝ እንትን አጣሩ 100% እርግጠኛ አይደለሁ። ኤርሚያስ ደቻሳ የተባለው ሰውዬ የሚኪያስ ወንድም ነው። የሚኪ የሚባል ጫም የሚኪ እሱ ወንድም ሊሆን ይችላል እያሉ የሚያውቁ ሰዎች ይጻፉልኝ ነው። ሚኪ ተጋቡ ማን ነው? ሚኪ ፊት አውራሪ ነው ወይ አሉ። አይ ሚኪ ጠራ ታዲያ ቼክ መደረግ ይችላል። እንደዛ እኮ ሚኪ አንዴ ይዞ የጉዳይ ብርድ ልብስ ነው እኮ በተለተለው አልቅም እኮ የተሻለ ሀሳብ አለኝ ማኛው። እና ደግሞ አንዴ ልጨርስ ነው አንዴ ቃ ብቻ። እና ደግሞ የአሁኑ ራሱ ይኸውልህ ቴዲዬ የአሁኑ ራሱ ማለት ነው ዋየር ካረክ በኋላ ማለት ነው አሁን ራሱ ሪሲት አሳይቶ ጌም ሊጫወት ይችላል። ሴቭ ማይ ወርድ እሺ። ባንክ ትልክና ኢንተሪ ሚኒት ክሌም አድርገህ ብሩን ማስመለስ ትችላለህ በስተት እንደዛም ይቻላል። ስለዚህ አሁን ሪሲት ያሳይና ቀጥታ ደውሎ ባንኩ ላይ በስተት ብር ዋየር አደረኩኝ ካንስል አድርጉልኝ ይሄን ትራንዛክሽን ማለት ይችላል። ይችንም እንድትይዝ ነው። ቴንክ ዩ። አሁን ሊያደርግ ይችላል ግን ካንስል ያደርገዋል። ካደረገ ሜቢ ያ ብር ያለው አይመስለኝም ግን ካለ ለማለት ፈልጌ ነው። ማኛ ቁጭ ነው የምለው አንዴ ማግኘት ስትሉ ቁጭ። አንድ ነገር ልበላችሁ። አሁን ቁም ነገሩ ይሄ ቁጥር ሲያይ የሚደነግጥ እሱን ይሰክስ። አሁን እኔ ፎከስ አድርጌ የሚይዘው በዚህ ደቻሳ በሚባል አካውንት ሚሊዮን ወገኖቻችን ብር አስገብተዋል። ይህ አካውንት ምንድን ነው? አሁን እኔን አትሰክስ። አሁን 20 ሺህ አስገብቻለሁ አስገባ ምናምን ይዋጣልን ተወሱ። ይሄ አካውንት መመርመር አለበት። ብዙ ጉድ ነው የምታወጡት። ከግራ ኪስ ወደ ቀኝ ኪስ ምናምን አይደለም። አሁን እሱ አይደለም ቁም ነገሩ። እዚህ አካውንት ላይ ሁላችሁም ፎከስ አድርጉ። ከዚህ አካውንት ላይ አይናችንን እንድንነቅል ነው ይሄን እያደረገ ያለው እሱ። በህቡ የተደራጁ ማፊያዎች ካሉ ምናልባት አላውቅም፣ ግን ይሄ ቀላል ወንጀል አይደለም። የመንግስት ሰዎች፣ የህግ ሰዎች ዋንጋሪ ወጣ ዋንጋሪ ካለ አስገቡት። አሜሪካም ያላችሁ እዚህም ያላችሁ ቀላል የማይባል የምርመራ ሂደት ያስፈልጋል። እዚህ ላይ ብዙ ጉድ የሚነካካ ነገር ነው እንጂ በዜሮ ይሄ ዝም ብሎ አንተን አመልማለ ጉም ያስጨፍሩ 10 አስገባ ያለው በዛ ማየት ብንችል እኔ ልጄ ይዞብኝ ቋጥሮብኛል ስልኬ። ለምን በቃ መቶውን ያስገባና ባላየላሽ እንበል በቃ አማነሻ ወይ ባላየ ካነገ ማፎን እኮ በቃ ያስገባውና ባላየላሽ እንረሳዋለን። የተፈጠረውን ነገር በቃ መልሰንም አናወራው። ማስገባቱ እኮ አይደለም ይሄ ሰው ኦፊሻሊ ማቆም አለበት፣ ይቅርታ መጠየቅ አለበት ህዝቡ። ያስገባውና ፎርጊቭ እናደርገዋለን። በቃ የተሻለ ሀሳብ ይሄ ነው። ትውልድ መንቃት አለበት። ቀደሙ ጋር የተያዘ ነገር እኮ ነው። እንዴት ነው ሊያቆም የሚችለው? ሚሊዮን ሰርታ አንተ በዚህ ሚሊዮን አፍዛ ገንትር ምናምን ሰርተ በታሺ ላኩበት ምናምን አስገቡ ይዋጣልን። የራሴ የቢዝነስ አካውንት ነው እኮ ሰርተህበታል። ከግራ ኪስ ወደ ቀኝ ኪስ ነው ፖይንቱ፣ እሱ አይደለም። ይሄ አደገኛ አካውንት ነው። እንዲህ ያሉ አካውንቶች ብዙ አሉ። ደህና ናቸዋል። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይሄ ከብዙዎቹ በጥቂቶቹ ነግራችሁ ነው። እያየው ጨምራለሁ። ደሞር በተበረቀ ቁጥር አሁን በጣም የማከብረው አያና እንደዚህ ብሎት ምናምን ብሏል አይደል? አያና ለዛ መልስ ይሰጣል። የሽምግልና ሂደቱን አያና የሀገራችንን የሽምግልና ሂደት ጠብቆ በክብር በጣም የተከበረ ሰው ነው። በነገራችን ላይ በጣም አስተዋይ ሰው ነው። በጣም አስተዋይ ሰው ነው። አያናን ሊያሳጣ ራሱ የሄደበትን መንገድ ይሁ ይህ ማይነካካው ማይዳሰሰው ርዕስ የለም እኮ ማሳሰተው የለም። ቢቻል እግዚአብሔርን እንኳን ያሳስታል ሰውዬ። እና ፎከስ እንድናደርግ የምንፈልገው እዚህ ሰውዬ ላይ አይናችሁን አትንቀሉ። አደገኛ 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 ልጅ ነው ይልጅ። እኔ ነው የምለው። እናንተ የምትሉት ሌላ ነገር ካለ
ማውራት ትችላላችሁ። እኔ 3 ዓመት ቆስያለሁ። አሁን የእናንተ ተራ ነው። ያው የኢትዮጵያ ሕዝብ አጠቃላይ መቁሰል እዚህ ሁሉ ውስጥ ተጨምረሽን ግን አንቺ መሆንሽን ነው ብቻዬን ቆጥም ያለው እንዴ እንግዲህ ቴንኪው ስላስገባኝ ከታች ልውረድና ዮኒ ቶሮንቶ ዘገባ እየደረሰ ነው። ምን አይነት ስራ ይዞ እንደሄደ ምን ሊያደርግ እንደነበረ እስቲ ደግሞ ይግባ ዮኒ ቶሮንቶ ኢትዮጵያ። ከዚህ በኋላ ደግሞ ኢትዮጵያ ይግባ ጉዳለ ተረተረበት ስንቱ እሳት ይዞ እኛ እየሰማን እኮ እስከዛሬ ድረስ እኮ መሸቂያ እኮ ማረጋቀጥ ሆኖ አይደለም። ግን ይሄ የነሱ የግል በቃ በግል እንትን የሚያደርግ ግን የዚህን ያህል ስትሄድ ጥላቻው ምን ላይ ነው? ለምንድን ነው እንደዚህ የተጠቀሙ? ዘመድ ጂጂ ለምንድን ነው እሱ ብቻ እንደዚህ የተጠቀሙ? ባይ ፈራው ስለሆነ ነው ዘመድ ጂጂ ምንድን ደግሞ ምንድነው? ይህንን ነገ ተወያዩበት። ይህንን አጀንዳ ጨርሱና ከአንድ አጀንዳ ወደ አንድ አጀንዳ ቴዶ ዮኒ ሶሉሽኑ ምንድን ነው? ሀሳብ አለኝ ዮኒዬ፣ ሀሳብ አለኝ። አንድ ሀሳብ ልስጥ። እሺ፣ ኧረ በደንብ ቴንኪው፣ በጣም አመሰግናለሁ። እያዳመጥኩ ነበረ ቴዲ፣ ከመጀመሪያው ጀምሮ እያዳመጥኩ ነበረ። ኤቢሳ ነኝ። ባለፈው እዚህ በተሬሳ ኢቨንት ሰላም ያልኩ አጭሩ ልጅ በጣም አክብሬ ነው የማንካ ነገድ ብዬ ሰላም ያልኩ ማለት ነው። በክብር እኔ መጥቼ ወደ አንተ ወደ እኔ መጠሳም ስለማከብሬ ስለምወደ በውይይቱ መሃል እኔ እንደ ወለጋ ልጅ ፍራ ለኔ ወንድሜ ነው፣ አንተም ወንድሜ ነው። እዛ ጋር ግን ቅር የተሰኘሁበት ትልቅ ቅሬታ ነበረኝ። ኦኬ ምንድነው ስታደርግ የነበረው? አንተ ውይይቱን ከጨረስክ በኋላ እንኳን ስታጠነጥን ምንድነው ያልከው? የሽንት ቤት ወርቅ ላይ ነው የሚቀመጠው የሚለው ሰውዬ 150 ሺህ ይስጣት ብለህ ፍርድ ስትሰጥ ነበረ። ትክክል አልነበረም። እሱ ላይ ቅር ተብያለሁ። ሌላኛው እንደዚሁ የተባባለ ነገር አለ። አሁን ወደ መደምደማው እንሂድ። ፍራ ሲመጣ አካውንቱ ይሄ ነው እዚህ ላይ አስገባ አላለም። ይሄን አካውንት አግኝቻለሁ ነው እንጂ ያለው። አሁን ምን አስገባ ብለው ወሰና አላልከኝ? ምንድነው ቆይ እስኪ ልነሳ ነው። ቁጥሩን ያልኩት ቁጥሩን 150 ሺህ ክፈል ብያለሁ። 150 ሺህ ነው ያልከው? 150 ሺህ ይስጣት ምናምን ብለህ ስትናገር ነበረ ከላይቭ በኋላ ስትጨርስ። ምክንያቱም ደግሞ ቴሌግራምን አንብቤ እንደዚህ ስለተባለ ቢሰጣት ምንም ችግር የለውም ነው ብለህ ስትናገረ ነበረ። በጆሮ የሰማሁትን ነው። ዮኒ ልናገር እሰማለሁ። አሁን ዮኒ አንተ አሳጥርልን መትዱን ወንድ ልጅ ማለት ነው ከተናገረ እንግዲህ አንዴ ተናግረዋል። እነዚህ ልጆች አንቀ ያዛቸው። አንተ ኤብሳ የተሳሳተ መረጃ ለአድማጭ እንዳታስተላልፍ በመጀመሪያ ሁለቱንም አስገባው። ታዛቢ ገባ። የሁለቱንም ድምፅ ሰማሁኝ። ከዛ እህቶቻችን ናቸው። ወንጌላዊት ሰብለ በቀለ፣ ከዛ አንደኛዋ ፖለቲከኛዋ ቅድስት፣ ሶስተኛዋ ደግሞ ያብ የተባለች ሴት በእርቅ እኔ እንደውም ያልኩት ወጪ ገቢን አስልተ የተወሰነ ነገር ስጣት ነው ያልኩት በመጀመሪያው ሂደት ላይ ፍርድ ቤት ላይ። ከዛ በኋላ በነበረውን ካሰላምታ ስትሰደብ የምትናገረው ነገር አለ። አላሙዲ ኮንክ ከአንተ የሚጠበቀው ነገር ሊኖር ይችላል። ያ ከመነቋቆር ጋር የመጣ ነገር ነው። ስቴጅ ላይ የፈረድኩት ፍርድ ምንድን ነው? ግራ ቀኙን አይተ ብትመልስላት ወይም ደግሞ ይገባታል የምትለው ነገር ብሰጣት እላለሁ ብዬ ነው ያሰብኩት። ምክንያቱም ይሄ ደግሞ ሶሻል ሚዲያ ላይ ከሚያሳየው ባህሪ አንጻር ነው እንጂ 150 ሺህ አላልኩትም። ቀጥል፣ ችግር የለውም። ስለዚህ ከዚህ የተነሳ አንተ ወዴት ሳይድ እንዳደረግ እዛ ላይ ይገልጻል ማለት ነው። አንድ ሁለተኛ፣ አሁን that's not the point። እሱን ይለፈው። ይሄ 7000 ሰው ይፈርዳል። ባይዘው ይሄ 7000 ሰው አድማጭ ነው፣ ፈራጅም ነው። ከኛ በጭንቅላት የሚበልጡ በትምህርት ደረጃ የሚበልጡ ሰዎች ብዙ ሰዎች እዚህ ስራ አሉ። ስለዚህ አሁን እኔ አንድ ሪኩዌስት ብቻ ነው የማደርገው ለአንተ ማለት ነው። አንደኛ አንተ እዚህ ሰፈር ነው ያለኸው፣ እኔ እዚህ ሰፈር ነው ያለሁት። አንደኛ ብሩ ይግባ ለመቄዶንያ። አንዴ ቃል ገብቷል፣ ፍራም ይቀጣ። በቃ አንዴ ቃል ስለገባችሁ ማለት ነው። አንድ ሁለተኛ፣ አንተ ብር አለኝ አስገባለሁ ብለሃል፣ ስትዝት ነበር። ያንተን ባንክ አካውንት ላይ መኖሩን እኛ በአካል ባንክ ስቴትመንትን ቼክ እናስደርግና ፕሪንት እናስደርግና ቼክ እናደርጋለን። ኮሌክት አድርገ አምጥተ ከሆነ ለዚህ ህዝብ ምን እናደርጋለን? ይፋ እናደርጋለን። እኛ ላይ በየሳምንቱ በየቀኑ እያመጣችሁ ፍራም አይጨፍርብን፣ አንተም አትጨፍሩብንም።
ነገሩን እንቋጨው። ቆይ ልጨርስልህ። ቆይ ተረጋጋ። መጀመሪያ ተረጋጋና በሰከነ መንገድ አውራ። ስትናገር በእርጋታ ነው መሆን ያለበት። ጉዳዩ የፍራኦልና የተምር ነው። እኛ እያልክ ለምን እንደምታወራ አልገባኝም። ስንት ናቸው? ኖ ስንት አይደለም። ተረጋጋ ወንድሜ ተረጋጋ። ኢብሳ አንተን አንድ ሰው ናር። ኢብሳ አንተን የሚመለከት ጉዳይ ከሆነ እንደ ኢብሳ ነው ማውራት ያለብህ። ሳወራው ፍራኦልን እንደ ፍራኦል ትቻ ነው ያወራሁት እንጂ በግሩፕ አይደለም የመጣው። ተምርም የመጣችው በግሩፕ ነው። እኔ ብሔራቸውን አላውቅም። ምክንያቱም ከዚህ ቀደም ፍራኦል ሲናገር ብሔር የለኝም ነው የሚለው። ከኢየሱስ ክርስቶስ በአምሳሉ የፈጠረኝ ሰው ነኝ ነው ሲናገር የሰማው። አሁን ምን ሆኖ ግሩፕ ውስጥ እንደገባ ሃይማኖት ውስጥ እንደገባችሁ አላውቅም። ስለዚህ ራስህን ችለህ እኔ እንደሚመስለኝ እያልክ አውራ። ያን ተለማመድ። ኦኬ እሺ፣ ወደ ሀሳቤ ልመለስ። እኔም ብዬ አላወራም። አሁንም እንዴት ነው ለምንድን ነው እኛ ብለህ የምታወራ ያልከው እንደሆነ ላብራራልህ። ቆይ ልጨርስልህ። ቴዲ ተረጋጋ። ይኸውልህ ቴዲ፣ እኛ እያልኩ ማውራው አድማጭ ተመልካቹ ከእናንተ ጋር 7,000 5,000 ሰው እየተጉላላ ነው ሰው ያለው ጊዜ እያጠፋ ማለት ነው። ይሄ ጉዳይ አሳስቦን የህዝብ ጉዳይ ስለሆነ ስለዚህ እኛ ብዬ ማውራ አድማጭ ተመልካቹ ግልጽ እንደሆን ይሄ ጉዳይ አንተ አወጣለሁ ይህንን ብር እሰጣለሁ ብለህ ቃል ገብታል። እሱም ቃል ገብቷል። እሱን አሜሪካ ያሉ ሰዎች ባንክ አካውንቱ ላይ እንደሆነ ኮሚቴ እናቋቋምና ይጣራ፣ ብሩን ያስገባል። ኦኬ አካውንት ኢዳዝንት ማተር። አንተ አሁን ቼክ ሳታደርግ ዝም ብለህ አታስገባም። አንተም ዮኒም ብትሆን ማለት ነው ቼክ ይደረጋል እኮ ባይ ዘ ወይ። ዚስ ኢዝ ኖት ዘ ፖይንት። ፖይንቱ ምንድነው? አንተ ተበድረህ እንዳለ ለምንድን ነው ያወረዳችሁት? የተለየ ሀሳብ ልኮ ይምጣ። የተለየ ሀሳብ